እስቲ አንድ ነገር እናውራ። ኦንላይን ተምራችሁ በአጭር ጊዜ ከዛም ደግሞ ሰርተፍኬታችሁን አግኝታችሁ ከዛም ደግሞ ስራ ተቀጥራችሁ የስራ ባለቤት የምትሆኑበትን እድል ብናመቻችላችሁ ምን ይሰማችኋል? እድል የምታገኙበትን ነገር የምታገኙበት መንገድ ነው። እንግዲህ እዚህ ላይ እንዴት እንደምትገቡ እና እንዴት እንደምትመዘገቡ እናያለን። እዚህ ጋር እንግዲህ ሌላ ነገር ውስጥ መግባት አይጠበቅባችሁም። ጀስት ጉግል ላይ ብቻ መግባት ነው። ከዛ ጉግል ላይ ገብታችሁ እዚህ ጋር ክህሎት KEHLOT ብላችሁ ብትጽፉ ምንድን ነው የምታገኙት? ቀጥታ ፊት ለፊት ከላይ የሚመጣው የኛ ዌብሳይት ነው። ክህሎት አካዳሚ ወይም ክህሎት.ኢቲ የሚለው ዌብሳይታችን የኛ ነው። ክህሎት.ኢቲ የሚለው ስለዚህ እሱ ላይ እሱን ዌብሳይት እንከፍታለን ማለት ነው። በቀላሉ ክህሎት.ኢቲ ብላችሁ መግባትም ትችላላችሁ። አድሬስ ባራችሁ ላይ እንደዚህ አድርጋችሁ እዚህ ጋር መታችሁ ክህሎት.ኢቲ እንደምታዩት ክህሎት.ኢቲ ብላችሁ መግባት ትችላላችሁ። በሁለቱም መንገድ ገብታችሁ ማየትና መማር ትችላላችሁ። እንግዲህ እዚህ ጋር ክህሎት.ኢቲ KEHLOT ብላችሁ ስትገቡ ቀጥታ እዚህ ጋር በጉግል ሳይን አፕ እንድታደርጉ ያደርጋችኋል። ይህንን ኮንቲኒው ማለት ትችላላችሁ። ኦልሬዲ በጉግል ሳይኒን አድርጋችሁ ከሆነ በዛ መቀጠል ትችላላችሁ። እንደምታዩት ዌብሳይታችን በጣም ጥራት ያለው ቆንጆ የሚያምር ዌብሳይት ነው። እዚህ ጋር እንደምታዩት የተለያዩ ካቴጎሪዎች አሉ። በሄልዝ፣ ፊትነስ፣ በህግ፣ በቢዝነስ፣ በቮኬሽናል ወይም በሙያ ዘርፍ፣ በኢንጂነሪንግ፣ በማርኬቲንግ፣ በአርት ብዙ አይነት ኮርሶች እንደምታዩት ታገኛላችሁ። ቴክኖሎጂ እና ማኔጅመንት፣ ፋይናንስን ጨምሮ። ከዛ እንግዲህ እዚህ ጋር ፖፑላር ኮርሶች ወይም ፊቸርድ ኮርሶች ፍለግት ያሉት የተለያዩ አይነት ስልጠናዎችን በዚህ ልታገኙ ትችላላችሁ። ከዛ ሙሉን ስልጠናዎች ደግሞ ለማየት ከፈለጋችሁ እዚህ ጋር እንደምታዩት ኦል ኮርስስ የሚል ታብ አለን፣ ሜኑ አለን። ስለዚህ እሱ ጋር ቀጥታ መግባት ትችላላችሁ ማለት ነው። ኦል ኮርስስ የሚለው ውስጥ ስትገቡ እንግዲህ ሁሉንም ኮርሶቻችንን ታገኛላችሁ። እዚህ ጋር ከማግኘት ባለፈ ደግሞ እዚህ ጋር በካቴጎሪ ደግሞ መለያየት ትችላላችሁ። ለምሳሌ አርትና ዲዛይን ካልን አርትና ዲዛይን ውስጥ ያሉትን ብቻ ያወጣላችኋል ማለት ነው። ካልሆነ ደግሞ ሙሉውን ያወጣላችኋል ማለት ነው። እንደምታዩት በዚህ መሰረት ኮርሶቻችንን ታገኛላችሁ ማለት ነው። ከዚህ ባለፈ አሁን ልክ እነዚህ ኮርሶች ታያላችሁ። አሁን ለምሳሌ ፍላጎቴ አንደኛው ላይ ነው ማለት ትችላላችሁ። ለምሳሌ ቪዲዮ ኤዲቲንግ ነው መማር የምፈልገው ካላችሁ እዚህ ጋር እንደምታዩት የትኛው ድርጅት ከኛ ጋር በፓርትነር ሆኖ ይሄንን ስልጠና እንደሚሰጥ ያሳያችኋል። እዚህ ጋር ቪዲዮ ኤዲቲንግ የሚለውን እንመርጣለን። ለምሳሌ ቪዲዮ ኤዲቲንግ ከሆነ ፍላጎታችሁ ቪዲዮ ኤዲቲንግ የሚለውን ትመርጣላችሁ። ከዛ እዚህ ጋር እንደምታዩት ኮንቲኒው ዊዝ የጉግል አካውንታችሁን ኮንቲኒው ማለት ትችላላችሁ። ከዛ እዚህ ጋር ኮርሱ ምን ይይዛል፣ ስለምንድን ነው፣ እዚህ ጋር ምንድን ነው መማረው መጨረሻ ላይ የሚለውን ማየት ትችላላችሁ። ከዛም አልፎ ተርፎ ደግሞ ቻፕተሮችና ከስሩ ደግሞ ያለውን ሰብቶፒኮችን ማየት ትችላላችሁ ማለት ነው። ልክ በእንደዚህ አይነት መንገድ ማየት ትችላላችሁ። እዚህ ጋር ደግሞ ምን ያህል ሰዓት እንደሚወስድ፣ ምን ያህል ተማሪ እንደተመዘገበ፣ ከዛም አልፎ ደግሞ ለጀማሪዎች ነው ለኢንተርሚዲየት ነው የሚለውንም ነገር ማየት ትችላላችሁ ማለት ነው። ለምሳሌ ሌሎች ኮርሶችንም እዚህ ጋር እንደምታዩት ሞሽን ግራፊክስ አለ። ከዛም አልፎ ተርፎ ደግሞ ለምሳሌ ዲጂታል ማርኬቲንግን መውሰድ እንችላለን። አሁን እዚህ ጋር ዲጂታል ማርኬቲንግ እንበል። ዲጂታል ማርኬቲንግ ብንል አሁን እዚህ ጋር እንደምታዩት እዚህ ጋር ኮርሶች አሉ፣ እዚህ ጋር ሌሰኖች አሉ። አሁን እዚህ ጋር እያንዳንዱ ደግሞ እዚህ ውስጥ የተለያዩ ምን አለው ሌሰን ሰብቶፒኮች አሉት እንደምታዩት። ከዛ ያ ብቻ አይደለም፣ እዚህ ጋር ኩዊዝ ያላቸው ፈተና ያላቸውንም እዚሁ ጋር መለየት ትችላላችሁ። እዚህ ጋር እንደምታዩት አጫጭር ጥያቄዎች ሁሉም ቻፕተር ላይ አለ። እንደምታዩት እዚህ ጋር ሁሉም ቻፕተር ላይ ታገኛላችሁ። ከዛ እዚህ ጋር እያንዳንዱ ላይ ማግኘት ትችላላችሁ አስፈላጊ የሆነው። ከዛ በኋላ በዛ መሰረት ምን ታገኛላችሁ? ሰርተፊኬት ታገኛላችሁ። እነዚህን ኩይዞች ጨርሳችሁ ስትሰሩ ከመቶ ይታረምና ያርመውና ራሱ ሲስተሙ ኩይዝ ሰርተፊኬት የምታገኙበትን መንገድ ይመቻቻል፣ ወይም እዚሁ ላይ ጀነሬት ያደርግላችኋል ወይም ይሰጣችኋል ማለት ነው። እዚህ ጋር እንደምታዩት አርቱ ካርት የምትላለች ውስጥ ስትገቡ አርቱ ካርት የምትላለች እሷን ክሊክ ታደርጋላችሁ።
እሷን ክሊክ ስታደርጉት ኦልሬዲ ከዚህ በፊት የነበራችሁ ካለ ወይንም ሳይን አፕ ካደረጋችሁ ዝም ብላችሁ ሳይን አፕ ሬጂስተር ማለት ትችላላችሁ። ግን ሪኮመንድ የምናደርገው ቀጥታ በጉግል አካውንታችሁ ሳይን ኢን ዊዝ ብላችሁ እዚህ ጋር በሚያሳያችሁ በጉግል አካውንታችሁ ቀጥታ መግባት ይቻላል። ያ ሲሆን በቀላሉ በጉግል አካውንታችሁ ሳይን አፕ አድርጋችሁ መከታተል ትችላላችሁ ማለት ነው። ምክንያቱም ሁሌ የምትጠቀሙት ኢሜይል ቢሆን የተሻለ ስለሚሆን ለመስራት ያንን እናደርጋለን ማለት ነው። በዚህ መሰረት ይህንን አርቱ ካርት ብለን እንጨርስና አርቱ ካርት ስንለው እንግዲህ አሁን ይህንን መውሰድ እፈልጋለሁ ብለነዋል። ስለዚህ መውሰድ እፈልጋለሁ ካልነው ቀጥሎ የሚመጣው እዚህ ጋር እንግዲህ እንደምታዩት አርቱ ካርት ስላልነው እችኛዋ የካርት ምልክቷ ውስጥ እዚህ ጋር የመረጥናትን ኮርስ ማየት እንችላለን ማለት ነው። የፈለግናትን ኮርስ ማየት እንችላለን ማለት ነው። እዚህ ጋር የመረጥናትን ኮርስ ማየት እንችላለን። እዛ ጋር ከብተን እዚህ ጋር እንደምታዩት አርቱ ካርት ስላልነው እዚህ ጋር አግኝተነዋል። ስለዚህ እሷን ክሊክ እናደርጋታለን ማለት ነው። እዚህ ጋር ክሊክ እናደርጋታለን። ዋጋው ምናምን ኦልሬዲ እዚህ ጋር ተጽፎላችኋል። ቀላል ነው በጣም ማየት ትችላላችሁ። እዚህ ጋር መምረጥ እንችላለን፣ ወይም ደግሞ እዚህ ጋር ቪው ካርት የምትላለች ቪው ካርት የሚለውን መንካት እንችላለን ማለት ነው። ኦልሬዲ አድ ስላልነው የመረጥነውን ዌብሳይት ወይም የመረጥነውን ኮርስ መውሰድ የምንፈልገውን እዚህ ጋር እንግዲህ ያመጣልናል ማለት ነው። ካርት ታብ ውስጥ ይገባል። ከዛ በኋላ እዚህ ጋር ምንድነው የምንለው ፕሮሲድ ቱ ቼክ አውት እንለዋለን። ፕሮሲድ ቱ ቼክ አውት እንለውና ምንድነው ወደ ቼክ አውት ፔጅ ይሄድልናል ማለት ነው። ወደ ቼክአውት ፔጅ ሲሄድልን እንደምታዩት ኮርሱ ይሄንን ነው። ኦልሬዲ ኩፖን ያለው ሰው ካለ ብዙ ጊዜ በነገራችን ላይ መጥቶ በደንብ ያየ ሰው 1 2 3 ኮርሶች የወሰደ ሰው ኩፖን ኮድ ይሰጣል። ኩፖን ኮድ ሲሰጣችሁ ከእያንዳንዱ ኮርስ ላይ ደግሞ ከ20 እስከ 50% ደግሞ ዲስካውንት ተደርጎ ቀጣዩን መውሰድ የሚችልበት ነገር አለ። ለጊዜው ኩፖን ካላችሁ ኩፖን አለኝ ክሊክ ሄር ብላችሁ ኩፖን ማስገባት ትችላላችሁ። ከሌላችሁ ግን ባለው እዚህ ጋር ስማችሁን ላስትኔማችሁን ይሄ እንግዲህ ኦልሬዲ ፐርቼዝ ልታረጉ ስለሆነ ደረሰኝ የሚዘጋጀው በዚህ ስም ይሆናል ማለት ነው። በዚህ ስም ታደርጉና ትሰጣላችሁ ማለት ነው። ስለዚህ እዚህ ጋር ላስትኔም እና ስማችሁን ትሰጣላችሁ። ኢሜል አድሬሳችሁን ትሰጣላችሁ። ኢሜል አድሬሳችሁንም በፈለጋችሁት መስጠት ይቻላል። ይሄ እንግዲህ ኦልሬዲ ፐርቼዝ የሚያደርግላችሁ ሰው ማለት ነው። ስለዚህ እዚህ ጋር ኢሜይሉን ብታስገቡ ከዛ በኋላ እዚህ ጋር ካንትሪ መምረጥ ትችላላችሁ። ያው ኢትዮጵያ የሚለውን ተመርጣላችሁ። ምክንያቱም እኛ እዚህ ጋር ያለ ከተለያየ ሀገር ስቲል የእኛን ኮርሶች የሚወስዱ ስላሉ ኬት እንደሚወሰድ መታወቅ ስላለበት ነው። እዚህ ጋር ፖስታ ካላችሁ አላችሁ፣ ከሌላችሁ መተውም ትችላላችሁ። እዚህ ጋር ፎን ነምበራችሁን ታስገባላችሁ እዚህ ጋር። ከዛ በኋላ እዚህ ጋር ፔመንት ሜተድ እዚህ ጋርም ተመልሳችሁ አዲስ አበባ ማለት ትችላላችሁ። እዚህ ወይም ደግሞ ሌላ ክልል ከተማም ካላችሁ ክልል ከተማ ላይ ማስገባት ትችላላችሁ። ፔመንት ሜተዱን እዚህ ጋር ሁለት አይነት ፔመንት ሜተድ አለ፣ በቴሌ ብር እና በባንክ ትራንስፈር ማለት ነው። እዚህ ጋር ባንክ ከሆነ እዚህ ጋር የዲቴል የባንክ ዲቴሉ አለ። ቴሌ ብር ስትሉትም የቴሌ ብሩ እዚህ ጋር ስልክ ቁጥር አለ ማለት ነው። ለምሳሌ ቴሌ ብር ብለን እዚህ ጋር ፔይ ናው ማለት እንችላለን። እዚህ ጋር ኢንፎርሜሽኑን ሴቭ ማድረግ ከፈለግን ሴቭ ማድረግ እንችላለን። ካልሆነ ነው ታንክስ ማለት እንችላለን። ይሄንን እናደርጋለን። ስለዚህ ኦርደር ኦልሬዲ አርገናል። ስለዚህ ኦርደር አርጋችኋል፣ ኮርሱን መውሰድ እፈልጋለሁ ብላችኋል። ቀጣይ ኮንቲኒው ማድረግ ወይንም በቀጣይም ሌሎች ኮርሶችን መውሰድ እዚሁ ላይ ማፈተልኩ ከሆነ ኮንቲኒው ሾፒንግ ትላላችሁ። ካልሆነ ደግሞ ቼክ ኦርደር ሊስትስ ብላችሁ እዚህ ጋር ሊስት ያደረጋችሁትን ኦልሬዲ ኦርደር ከዚህ በፊት ያደረጋችሁትም ካለ ከሌለም የራሳችሁ ዳሽቦርድ ስለሚሰጣችሁ ወደ ዳሽቦርዳችሁ ይሄዳል ማለት ነው። እንደምታዩት እዚህ ጋር ኢንኮምፕሊት ነው ስታተሱ። እኛ ልክ መክፈላችሁን አረጋግጠን አክቲቭ ስናደርግላችሁ ይሄ ፔይድ የሚል ይመጣላችኋል ማለት ነው።
ኩዊዝ የሞከራችሁት ኩዊዝ እዚህ ጋር ታገኛላችሁ። ሰብስክራይብ ያደረጋችሁት ካለ የተመዘገባችሁት ኮርስ ካለ ምናምን እዚህ ጋር ሙሉ በሙሉ ኢንፎርሜሽኖቹን ዳሽቦርዳችሁ ላይ የራሳችሁ ዳሽቦርድ ላይ ታገኛላችሁ። ሁል ጊዜ እዚህ ጋር ምን ያመጣላችኋል? ይችኛዋ ኖቲፊኬሽን አለች። ኖቲፊኬሽኗ እኛ ልክ አክቲቭ እንዳደረግንላችሁ ገብታችሁ ሎጊን አድርጋችሁ ስታዩ ይችኛዋ ኖቲፊኬሽን ላይ ያሳያችኋል። አንድ ኖቲፊኬሽን አላችሁ ብሎ ያሳያችኋል። የዛን ጊዜ እዚህ ጋር ኦርደር ሂስትሪ ላይ ፔይድ ወይንም አክቲቭ ነው ብሎ ያሳያችኋል ማለት ነው። ያን ጊዜ ምንድነው አክቲቭ ኮርስስ የሚለው ውስጥ ስለሚገባላችሁ ቀጥታ ወደ ኮርሱ መሄድ ትችላላችሁ ማለት ነው። እንግዲህ እዚህ ጋር ወደ ኮርሱ መሄድ ትችላላችሁ ማለት ነው። በዛ መሰረት ኮርሳችሁን መውሰድ ትችላላችሁ። ይሄ እንግዲህ እንዴት ኦርደር እንደምታደርጉ ነው። በቀጣይ ቪዲዮአችን ደግሞ የምናየው ምንድነው እኛ አክቲቭ ካደረግንላችሁ በኋላ መክፈላችሁን አረጋግጠን አክቲቭ ካደረግንላችሁ በኋላ እንዴት ኮርሱን እንደምትወስዱ ደግሞ ሌላ ቪዲዮ እንሰራላችኋለን ማለት ነው። ቴንክ ዩ ቬሪ ማች። ክህሎት ላይ የገባችሁ የፈለጋችሁትን ስልጠና ውሰዱ፣ ስራ አግኙ፣ ራሳችሁን ለውጡ። እናመሰግናለን።